ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ከሆድ ጋር የተያያዙ በሽታዎችን መፍትሄ ነው። አንደኛ ለሆድ መነፋትና ለሆድ ትላትል የዱባ ፍሬ ቆልተን መመገብ። ለአሜባ ደግሞ ቡና ዱቄትና ማር አንድ ላይ እኩል በኩል አዋህደን ጠዋት በባዶ ሆድ ለ3 ቀን መውሰድ ነው፣ ወይም ደግሞ እስከሚሻለን መውሰድ። ሌላው ሁለተኛ ለአሜባ 1 ሲኒ ተልባ አጥበን በግማሽ ሊትር ውሃ መዘብዘፍ እና ማሳደር። ጠዋት ላይ 3 የሾርባ ማንኪያ ንጹህ ማር የዘፈዘፍነው ላይ መጨመርና በደንብ ማዋሃድ፣ ከዛ በባዶ ሆዳችን መጠጣት። ይህንን ስንወስድ ወይም ከወሰድን በኋላ ለ3 ሰዓት ያህል ምንም ምግብ አንቀምስም ማለት ነው። ከ3 ሰዓት በኋላ ነው የምንመገበው። ለ1 ሳምንት መጠቀም አሜባው ይወገዳል ማለት ነው። ከወሊድ በኋላ ለሚመጣ ሆድ ቁርጠት ደግሞ ፌጦ የተወሰነ ከ1 እስከ 2 የሻይ ማንኪያ ዘፍዝፈን በውሃ ማደር፣ ጠዋት በባዶ ሆዳችን መጠጣት። ከዛ አብሽ ደግሞ ዘፍዝፈን እንደዚሁ በማሳደር ለብቻው እሱንም መተን መጠጣት። ይህንን እስኪሻለን ወይም ለ1 ሳምንት መጠቀም እንችላለን። በተጨማሪ ለሆድ ትላትል የፓፓያ ፍሬ ፈጭቶ በማር መውሰድ። ሁለተኛ የካሮት ጁስ ከ1 እስከ 2 ካሮት ጁስ አድርገን በባዶ ሆዳችን መውሰድ። ጥሬውን ነጭ ሽንኩርት መመገብ። የበሶ ብላ ቅጠሉን አጥበን መጭመቅና በባዶ ሆድ መጠጣት። ይህም ለትላትል በጣም ፍቱን መፍትሄ ነው። ሰላም ሁኑ።